በቢሊዮን የሚቆጠር ዶላራቸውንም በካዚኖ ቁማሮችና በተለያዩ የመዝናኛ ስፍራዎች ያፈሳሉ። ከተማዋ ቀንና ሌሊትን በእኩል ዓይን የምታይ 24 ሰዓት የሞቀች የደመቀች እንደሆነች ብዙዎች ይመሰክሩላታል። በምሽትም ልክ እንደ ቀን ሁሉ ደምቃ ሙዚቃው፣ ሳቁና ቁማሩ ለአፍታም ሳይቋረጥ ይደራል። ታዲያ ከዚች በደስታ በፌሽታና በቁማር ከሰከረችው ውብና ቅንጡ የሀብታሞች ከተማ ጀርባ የአንድ ሳንቲም ሁለት ገጽታ የሆነ ሌላ ዓለም ያለ ሲሆን ቬጋስ በመብራት አሸብርቃ ቱሪስቶቿንም ሆነ ዜጎቿን ከምትቀበልበት ውብ ከተማ ጉያ ስር ብዙ ተአምራትን በውስጧ ይዛለች። የቱሪስት አይኖች በህንፃዎቹ ውበትና በመዝናኛዎቹ ብዛት ከመማረካቸው የተነሳ ከእግራቸው በታች ስላለው ሌላ ዓለም ለማሰብ ጊዜ ባይኖራቸውም ከዚህ ሁሉ የቅንጦት ህይወትና ከሚያብረቀርቀው የከተማው ወለል በታች ከቱሪስቶች አይን የተሰወረና ብዙዎች ጨርሶ መኖሩን እንኳን የሚያውቁት ሌላ አስፈሪና አስደንጋጭ የጨለማ ዓለም አለ። ይህ ዓለም ከከተማው የላይኛው ክፍል በ7 ፎቅ ያህል ወደ ታች ዘልቆ የሚገኝ ሲሆን ወደ 200 ማይል ወይም 320 ኪሎ ሜትር የሚረዘም ግዙፍ የውሃ መተላለፊያ ዋሻ መረብ ነው። እዚህ ስፍራ ላይ ፀሐይ ወጣች ጨለማው ነጋ ብሎ ነገር ሳይኖር እንዲሁም የህግና ስርዓት የሚባለው ነገር ድምፁ ሳይሰማ ህይወት እንዲሁ በዘፈቀደ የምትቀጥል ሲሆን እንዲህ ባለው ሁነት ብዙ ጊዜያት ተቆጥረዋል። ይህ ቦታ የሞል ሰዎች መኖሪያ በመባል የሚጠራ ሲሆን እዚህ ቦታ ላይ የሰው ልጅ እንደ ፍልፈል ከምድር በታች መሬት ውስጥ ኑሮን አድርጓል። ይህ በቅንጧ የላስ ቬጋስ ምድር ስር የሚገኝ ሰዎች መኖሪያ የሆነ ሌላ ዓለም የራሱ ህግ፣ የራሱ እውነትና የራሱ አስፈሪ ዓለም ያለው ድብቅ ከተማ ነው። ወደ እነዚህ ዋሻዎች ለመግባት የሚደረገው ጉዞ ልክ ወደ ሌላ ፕላኔት ወይንም ወደ ገሃነም ደጅ እንደ መውረድ የሚቆጠር ሲሆን ገና ከመግቢያው ሲጀመር የሚሸተው መጥፎ ጠረንና ሽታ የአካባቢውን አስከፊነት ወዲያው ይናገራል። የላይኛው የከተማ ጩኸትና ፌሽታ ቀስ በቀስ እየራቀ ሲሄድ በምትኩ የውሃ ጠብታ ድምፅና የገዛ እግር ኮቴ ብቻ የሚሰማ ሲሆን ወደ ውስጥ በገቡ ቁጥር ብርሃኑ እየጠፋ ሄዶ የባትሪ መብራት ከሌለ በቀር አንዳች ነገር ማየት የማይቻልበት ደረጃ ላይ ይደርሳል። ይህ ፍጹም የሆነ ጨለማ ለነዋሪዎቹ መደበኛ ሕይወት ሲሆን አንዳንዶቹ ለወራት ወይንም ለዓመታት የፀሐይ ብርሃንን ስላላዩ ቆዳቸው ወደ ግራጫነት የሚቀየርበትም ስፍራ ነው። በዚህ ጥልቀት ውስጥ የፖሊስ ራዲዮንና የሞባይል ስልኮች አገልግሎታቸው በመቋረጡ ይህም ቦታውን ለወንጀል ምቹና ከሕግ ቁጥጥር ውጭ የሆነ ዞን አድርጎታል። በከተማው ላይ የሚኖሩ ሰዎች በምቹ አልጋ ላይ ተኝተው ሲያድሩ ልክ ከእግሮቻቸው በታች ባለው የመሬት ውስጠኛው ክፍል ዓለም ግን በሺዎች የሚቆጠሩ ሰዎች በቆሻሻ፣ በበሽታ፣ በአደንዛዥ እጽና